ተጀመረ ይልሃል ጀማው ተጀምሯል። ኮፒ ሊንክ አታረግም ወይ አንተ አርሰናል ደጋፊ? ሼር አታረግም ወይ? ተጠፋፍተናል እኮ ቆየን። ታዲያ እንደተለመደው 5-10 የኮፒ ሊንኳ መረሳት የለባትም ጀማው። በደንብ ይደረግ እንጂ ማልዬ። ሂር ዊ ጎ ክርስቶስ ዞሊስ ጀማው። ቀን ነግሬያችሁ ነበር አስቀድሜ። ሂር ዊ ጎ ነው ብዬላችሁ ነበር አይደል? አሁን ፋብሪዚዮ ኮንፈርም አድርጎታል ጀማው። አዲሱ ድንቁ የአርሰናል ተጫዋች ክርስቶስ ዞሊስ ጀማው የቡድናችን አካል ሆኗን። እንኳን ደስ አላችሁ። 40 ነው የከፈልነው፣ 40 ሚሊዮን የከፈልነው። በቃ ይመቸን፣ ስለምንችል ስላለን የከፈልነው። ይሄ ልጅ የአመቱ ምርጥ ተጫዋች እንደሆነ ታውቃላችሁ አይደለ? የክለብ ብሩጅ ምርጡ ተጫዋች ይሄ ነው ጀማው። እንደምታውቁት 120 ጎል ተሳትፎ ያለው ተጫዋች ነው። ዝም ብሎ እንዳይመስል 120 በጣም እኮ ብዙ ነው ማለት በጣም ብዙ ነው። እና በአርሰናል ቤት አዲስ አብዮት ሊያስነሱ ከሚችሉ ተጫዋቾች መካከል አንዱ ነው። የሚገርማችሁ ነገር ለዋና ተጫዋችነት አይደለም ለቤንችን ያመጣ ነው። እንደዚህ አይነት ፐርፎርማንስ ያለውን ተጫዋች ነው እንግዲህ እያመጣን ያለ ነው ለቤንችነት ራሱ ማለት ነው። ስለሆነ ዘንድሮ የፕሪሚየር ሊጉን በልዩነት በልቀት ልንመራው እንደፈለግን ማሳያ ይሄ ነው። ዝግጅታችን ለእንግሊዝ ብቻ አይደለም ለአውሮፓም ጭምር ነው። ማንዬ አተላክለት ኮፒ ሊንክ ሼር አድርገን ነው ያለ እየጀመርን ነው። አንድ በል ቁጥር ይቀጥላል ነው ምን ያባቱ እኛውም ደግሞ ዴቪድ ኦርንስቲን ከፋብሪዚዮ ዋና መረጃ ማለት ዴቪድ ኦርንስቲን ዳንዲል 40 ሚሊዮን ማለት ገባዛ ጋር በ20 ሚሊዮን ትሮሳርድ በ20 ሚሊዮን ትሮሳርድን ሸኝተን ማለት ወጣቷን ፍሬሽ ኤነርጂ ያላትን ትሮሳርድ አምተናል ማለት ተጀመረ ነው። ምን በቃ እንዴ እኔ እኮ ቡድንን እያጠናከርኩኝ ነው እንጂ ዋንጫውን እኮ በማርቲኔሊ በለዋለው። ገባረ ቀኝ ግዛት ነው። ጌት ሬዲ ቀኝ ግዛት ኮሎናይዜሽን ወያላ ስኖች ገዛሽ ወይ ከሌላ እያለ ወንድም ጥላ ወያላ ስታገኝ ተለወጥክ። አንድ ዋንጫ በለው ብለህ ተለወጥክ። ደንበኛን በታላቅ ቅናሽ እየጠበቀ በዱቤ ስንት ተጫዋች እንዳልሰጠ ወንድም ጥላን ክደህ ለባር ማድሪድ ለማንም 40 ሚሊዮን ከፍለህ መጣ። እንዲህ ነው ወያላ። ፋብሪዚዮ ራሱ እኔ አላምንም ወያላም ወንድም ጥላን አይገመጥም ብሎ እስካሁን ይሩ ይጓላል። ኦርኒቲን ዘግቦት ሰምተኛኛ አብሬ ባለ ወያላ ስታገኛ ቁጤር በጣም ይከብራል። ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቲን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተረጋገጠ። አንድ ብለቁት ተፈርሟል። አዲሱ ትሮሳርድ መጥቶላል። ትሮሳርድኒዮ ተዘጋጅ። ቁጥር አንድ ብለህ አሁን ጀምረናል። አሁን የጀመርነው የአርሰናል ደጋፊ ይሄ ዝውውር አልገባህም። በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ። ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት። ለቤስት 11 ነው የምንፈልገው አሉት። አርሰናል ምን አቀረበለት? ቤንች ነው የምትሆነው፣ ለቦታ ትፎካከራለህ አሉ። ልጁ አርሰናልን መረጠ። ለምን? ስለሚችል። አየው እዚህ ጋር ነው ሜንታሊቲው የምታይልኝ። ማንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ፣ ግን ሮጀርስን አስቀምጣለሁ ነው እርግጠኛ ስለሆነ መጣ። አርሰናልን መረጠ። ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው። አርሰናልም ዝውውሩን ጨርሶት ነበረ፣ ግን ምን አደረገ? ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለብ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው። ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው። በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል። የክለብ ብሩጅ የአመቱ ምርጥ ተጫዋች የነበረ 24 አመቱ ነው። የ5 አመት ኮንትራክት ነው ያስፈረምነው። እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው። ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ አዲሱ የአርሰናል ፈራሚ ክርስቶስ ዞሊስ ምን ኳሊቲዎች አሉት የሚሉትን ነገሮች እኔ እዚህ ጋር አዘረዝርላችኋለሁ። እናንተ ደግሞ ቤቱን ፎሎ ካላደረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ ታደርጋላችሁ ማለት ነው። የመጀመሪያውና ዋነኛው የልጁ ኳሊቲ ፍጥነቱ ነው፣ ወይም ደግሞ ፔስ የምንለው ነገር ማለት ነው። ልጁም እንግዲህ በአጭርም ሆነ በረጅም ርቀት በጣም ፈጣን በመሆኑ የተቃራኒ ቡድን ላይ በሚደረጉ የካውንተር አታክ ወይ መልሶ ማጥቃቶች ላይ በጣም ትልቅ የሆነ አስተዋጽኦን ለአርሰናል ያደርጋል ማለት ነው። ሁለተኛውና ትልቁ የልጁ ኳሊቲ እንግዲህ ድሪብሊንግ ወይም ደግሞ ኳስ የመቆጣጠር አቅሙ ነው። ተከላካዮችን አንድ ባንድ በሚያገኝበት ጊዜ እንግዲህ አሸንፎ የማለፍና በራስ የመተማመን አቅሙ በጣም ከፍተኛ መሆኑን እዚህ ጋር ያሳየናል ማለት ነው ስታቶቹ። በሶስተኝነትም እንግዲህ ግብ የማስቆጠር ችሎታን ወይም ደግሞ ፊኒሺንጉን ከተመለከትን ልጁ በግራም ሆነ በቀኝ እግሩ ኳስ በደንብ መምታት ስለሚችል እንግዲህ ከቦክስ ውጪ ሆን ቦክስ ውስጥ ኳሶችን ካገኘ በጣም በተረጋጋ መልኩ ግቦችን ማስቆጠር እንደሚችል መረዳት እንችላለን ማለት ነው። በአራተኝነት ስለ ክርስቶስ ዞሊስ የምንመለከተው ቨርሳቲሊቲ ወይም ደግሞ ሁለገብነትን ነው። ልጁ በሶስት ዋና ቦታዎች ላይ መጫወት ይችላል።
በግራ ክንፍም ላይ መጫወት ይችላል፣ በቀኝ ክንፍም እንዲሁም ደግሞ የፊት አጥቂም ሆኖ የመጫወት ከፍተኛ የሆነ አቅም አለው ማለት ነው። የመጨረሻውና አምስተኛው የልጁ ትልቁ ኳሊቲ ወርክ ሬት ወይም ደግሞ የስራ ባህሪው ነው። ማለትም እንግዲህ አርሰናል ይታወቃል፣ ወርክ ሬት በጣም ያስፈልጋል አርሰናል ተጫዋች ለመሆን የግዴታ። ስለዚህ ክሪስቶስ ዞሊስ በአስፈላጊው ሰዓት መጥቶ እየተከላከለ ሲያስፈልግ ደግሞ እያጠቃ ቲሙ ማገዝ የሚችል በጣም ትልቅ ኳሊቲ ያለው ተጫዋች ነው። ለማንኛውም በጣም ወሳኝ ፊርማ ነው። ስሙን እንዳስረሱት ክሪስቶስ ዞሊስ ይባላል። ምናልባትም ከአመታት በኋላ በጣም በፍቅሩ ልባችን የሚወርቅለት ድንቅ ተጫዋች ነው። ይመቻችሁ መድፈኞቹ፣ ቤቱን ፎሎ ማድረግ እንዳይረሳ። ሂር ዊ ጎ ክሪስቶስ ዞሊስ ወደ አርሰናል። ፋብሪዚዮ ሮማኖ ሂር ዊ ጎ ካላለ አላምንም ያልከኝ ልጅ ማን ነው? ቅድም ደህና ነህ? እንዴት ነው? ይኸውልህ ለማንኛውም ዴቪድ ኦርንስቲን አንዱ አርሰናል ቤንጃኮ ምናምን ቀርሞታል። ከ3 ሰዓት በፊት ነበር መረጃውን ያወጡት ማለት ነው። በጣም ደስ የሚል ነገር ነው። እኔ በጉጉት ስጠብቀው የነበረው ዝውውር ነው። ይሄኛው ዝውውር ላይ አሁን አብዛኛው አርሰናል ደጋፊ ችግር ፈጥሯል። የዝውውር ወገንታት ባርኮላ ኦር ሮጀርስን ክለባችን ቤት ከመምጣት አያግዳቸውም። ኦርንስቲንም እንዳሉት ማለት ነው። ገብቶች ይሄ ላይክ እንደ አሁን ትሮሳድ እንደለቀቀው ያን ቦታ ከቨር የሚያደርግ ተጫዋች ነውና በጣም ጥሩ ፕሮፋይል ያለው ልጅ ነው በዛ ላይ እና አይተን ነው ጀጅ ማድረግ ያለብን። ግዴታ ለአንድ ተጫዋች 100 ሚሊዮን ካልወጣ ደስ አይላችሁ ማለት ነው። ሲፈረም ችግር ሳይፈረም ሌላ እና 5 ዓመት ኮንትራክት ክለባችን ቤት ይፈርማል ምናምን። ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ይመቻችሁ። እሺ እንዴት ነው ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ እየታደገል መጥቷል። ለጀርሚ ሞንጋ 10 ሚሊዮን አልከፍልም ከማለት 40 ሚሊዮን ከፍሎ ክሪስቶስ ዞሊስን አምጥቷል። ልጁን ብዙ አላቆም ግን እንደሚያገባባ አውቃለሁ። ቶፕ ሳይኒንግ ሊሆን ይችላል፣ በጣም ምርጥ ሳይኒንግ ሊሆን ቸርኪ ሲፈርም እንደዛ ይሆናል ብሎ የጠበቀ ነበረ። አይ ሚን ከኛ ከስቲ ደጋፊዎች ውጪ ምርጥ ተጫዋች ሊሆን ይችላል። ለሊያንድሮ ትሮሳርድ ተተኪ እንዲሆን አምጥተውታል ማለት ነው። ግን አሁንም ዊንገር መመልከታቸውን አያቆሙም። ሞርጋን ሮጀርስ ቶፕ ታርጌታቸው ነው። ብዙ የአርሰናል ደጋፊ የሞርጋን ሮጀርስ መምጣት ባይመጣ እያለ ነው። እኔም እንደዛ ነገር ነው የምስማማው ለአርሰናል። አይ ቢመጣ እኔ አይገባኝ፣ ግን እንደ ኦነስት ኦፒኒየን ምንም አይሰራም። እንደ ይዜ ምናምን አይነት ፖዚሽን ላይ ነው የሚጫወተው። ፒውር ዊንገር ነው የሚያስፈልጋቸው ብዬ ነው ማምነው። ሮጀርስ በጣም ኳሊቲ ያለው ተጫዋች ነው። ደረማምሶ መሀሉን ድሪብል እያደረገ ኳስ ሳይቀማ ሊያገባ ይችላል። ግን ፒውር ዊንገር ደግሞ የላቸውም። ይሄ ምርጥ ሊሆን ይችላል አይታወቅም። ግን እነ ቪኒሲየስ እነ ባርኮላ እንኳን አርሰናል የመጀመሪያ ፈራሚውን ላንድ አድርጓል። የሚገርም ተጫዋች ነው ክሪስቶፍ ዞሊስ። በብሩዥ ቤት እኔ በጣም አይሆን ነበረ። በተለይ ከ2 ዓመት ወይ ከ1 ዓመት ተኩል በፊት ይመች ነበረ። አሁን ላይ ያለውን ወቅታዊ አቋም አይዶን ነው፣ ግን እጅግ ጥራት ያሉ ተጫዋች ነው ያገኙት። በጣም ታታሪ ነው፣ በጣም ጎበዝ ነውና 40 ሚሊዮን ዩሮ በጣም አሪፍ ዋጋ ነው። ታክቲካል አናሊሲሱን ደግሞ አቅርብላችኋል። ይመቻችኋል። እድ ሳንታ ተመልሷል ይላል፣ ቤርታ ተመልሷል ይልሃል፣ ተጀመረ ይልሃል። ዝም ብለህ ቁጠር እያለ ነው ቤርታ፣ ዝም ብለህ ቁጠር እያለ ነው። ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ በ40 ሚሊዮን ወዬ ብሏለች። ጾሟን ፈታለች የሂር ዊ ጎ በብር ማለት ነው። እና ቀጣይ ደግሞ ፋብሪዚዮ ሞርጋን ሮጀርስ እያለ ነው 130 ልታውጪ ነው 130 እና ከዚህ በኋላ የአርሰናል ደጋፊዎች ስንት ልቁጠር እስኪ? ከዚህ በኋላ ስንት አለ ንገሩኝ እስኪ ኮሜንት ላይ። ያው የተጫዋች ባይዘው የመጣበት ዋጋ 40 ሚሊዮን እኔ ቤት ደሞዝ ነው የምከፍለው። ደሞዝ የቶናሊ ደሞዝ በለው ብቻ። ይመቻችሁ፣ እንኳን ጾምን ፈታችሁ፣ ይመቻችሁ። ክርስቲያን ዞሊስ ቱ አርሰናል ሂር ዊ ጎ። ገነርሶች እንኳን ደስ አላችሁ። ምርጡና ድንቁ የግራ መስመር ተጫዋቹ አጥቂያችን አዲሱ ፈራሚ አዎ ክርስቲያን ዞሊስ ወደ አርሰናል መጣ። ገባ ይላል። ይኸውልህ አርሰናል አይቸኩልም፣ አሪፍ አይቸኩልም ነው የምልህ። ዘገነርስ የሚገርም ተጫዋች ነው። ፈጣንና አስፈሪ የፊት መስመር ድንቅ ተጫዋች ጨራሹ ክርስቲያን ዞሊስ ወደ አርሰናል አበቃ። ታዲያ ቀጣይ የሚመጣውን መናፈቅ ነው። ምርጥ ተጫዋቾችን እንናፍቃለን። ገነርሶቼ እንኳን ደስ አላችሁ። ክርስቲያን ዞሊስ ቱ አርሰናል ሂር ዊ ጎ። ዋው ደስ ሲል ሰበር የአርሰናል ደጋፊዎች በሙሉ ይህን ቪዲዮ ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ጀምሩት። መድፈኞቹ አርሰናሎች ከረጅም ሳምንታት በፊት ሲጠበቅ እንደነበረው ሁሉ ግሪካዊውን የ24 ዓመት የክንፍ አጥቂ የሆነውን ክሪስቶስ ዞሊስን ከክለብ ብሩዥ ለማስፈረም ሙሉ ለሙሉ ስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ሂር ዊ ጎ ባይሎም እንግዲህ ታማኙ ጋዜጠኛ ዴቪድ ኦርንስቲን እና ታማኙ የዜና ምንጫችን ዘ አትሌቲክ በ40 ሚሊዮን ዩሮ ተጫዋቹን ከክለብ ብሩዥ የግሉ ለማድረግ ስምምነት ላይ መድረሱን አሁን ላይ በሰበር መልክ አውጥቷል።
ተጫዋቹ እንግዲህ ሊያንድሮ ትሮሳርድን በመተካት በግራ ክንፍ አጥቂ የሚሰለፍ ይሆናል። አሁንም ግን እነ ሞርጋን ሮጀርስና ሌሎች ተጫዋቾችንም በዚህ ቦታ ላይ በጭማሪነት እንደሚያመጣ ይጠበቃል። እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን ከ10 ስንት ሰጥቷላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እንዴት ሳልሰማ ይሄ ዝውውር ሂር ዊጎ ይባላል። ክሪስቶስ ሶላስ የተባለ የክለብ ብሩጅ የክንፍ አጥቂ ማለት ነው። አርሰናል በ40 ሚሊዮን ዩሮ እንግዲህ ማስፈረም ችሏል ማለት ነው። ብሎ ጀምሯል ማለት ነው አርሰናል። ከዚህ በኋላም እንግዲህ ያው ይጠበቃል ሞርጋን ሮጀርስን ደግሞ አርሰናል ዝውውሩን ለመጠቅለል ተፍ እያለ ነው። ያው ሻምፒዮን የሆነ ክለብ እንደዚህ ትልልቅ ዝውውሮችን ደግሞ የሚጠበቅ ነው በእርግጥ ማለት ነው። ከዛ መቀጠል ያው ጊማሪሽ ትንሽ እንችክ ብሎባቸው ነው ኒውካስትል መግባቱ የማይቀር ይመስላል እሱ ማለት ነው። ይጠበቃል። ለማንኛውም ጀለስን ደግሞ ምናያቱ ይናል ይጋቼ ሲጀምር ማለት ነው። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ።